ምንድነው ያላችሁት ያላችሁት ልጅ እንዴ ቴክስት ላክላት አይደል ትናንትና ለሩታ አብርሃም እንደላከው አድርገ ለሩታ ቴክስት አንተ ነው ላክላት እንዴት አወቅ ስለማቅ እርግጠኛ ነኝ የናንተ ሴራ እርግጥ ስለሆነ የሚታወቅ ሴራ ስለሆነ ዝም ብለ አብርሃም ባላወቀው ነገር አታውራ ለሩታ ቴክስት የምትልከው ወይ አንተ ነህ ወይ ፍቅር ነው ይኸውልህ እውነቱን ይኸውልህ ማመን ካልፈልክ አለማመን ትችላለህ ግን እየነገርኩ ነው አሁን ማለት ነው ስለዛ ልከራከርህ አይደለም እቅድ ምንድነው እቅዳችሁ ምንድነው እንዲያብድ ነው የምትፈልገው ወንድምህ አይደለም ገብቶሽ ምን አደረኩኝ አብርሃም ወንድም አብርሃም እንደዚህ እንዲሆን ምን አደረኩ ይኸውልህ ከከሰረ ሚክሰር ከሄርሜላ ጋር ሆኖ ህይወቱ ይበላሻል ብለ ወይ ህይወቱ ይበላሻል ብላችሁ ስጋት ውስጥ አትግቡ እንደውም ይኸውልህ መጀመሪያ ከኖረው ህይወት የተሻለ ህይወት ነው እየኖረ ያለው ይሄ ልጅ የአባትነት ፍቅር ማግኘት አለበት ሩታም እንደዚህ እየሆነች ያለችው ልጁ የአባትነት ፍቅር አግኝቶ እንዲያድግ ብላ ነበር የሁሉ ጊዜ እንደዛ እያደረገች ያለችው እንጂ እኮ ሩታ ፍቻ አቅርባ በቃ አልፈልግም ብለው ነበር ግን ለልጇ ስትል ነበር ብዙ ነገር ያደረገችው አሁን ኦሬዲ ያ ነገር ተትቷል ግን ደግሞ አሁን አብርሃም ነው እየደረሰባት ያለው ሩታ ጋር ገብቷል እኛ ህይወቱ አይኑር አብርሃም ህይወቱ አይኑር አላልንም በተደጋጋሚ ህይወቱ ኑር ብለናል ሰላም ለማውረድ ስንል እኔም ሩታም ከዚህ በፊት ይቅርታ ጠይቀናል ይሄ በዚህ ናል ክፉ መሆን አይጠበቅብህም ኤፍሬም አንተም ወንድ ልጅ ነህ ነገ ላይ ማለት ነው ነገ ላይ አንተ ምን እንደሚገጥም አታውቅም ነገ ላይ አንተም ፍቅረኛ ትይዛለህ ታገባለህ ትወልዳለህ እኔ ክፋቱ ጋር ነው ዝም ብለህ እኮ ነው እያወራ ያለው አብሽ እየነገርኩህ እኮ ነው አብርሃም እየኖረው ያለው ህይወት ይኸውልህ አንዳንዴ የሚያደርገው ነገር ስህተት ነው በቃ አንተ ስህተቱን ገመናው ይኸውልህ አደባባይ ነው የምትወጡበት እናንተ ገመናውን አደባባይ ነው የምትወጡበት በተደጋጋሚ ደግሞ የሰው ልጅ ጥፋት እያጠፋ ከሆነ እንዴት ሰላማዊ ህይወት ይኖራል አብርሃም ደግሞ በተደጋጋሚ ነው ጥፋት እያጠፋ ያለው ስለዚህ እንዴት ሰላማዊ ህይወት ይኖር ሰላሙን መጠበቅ ያለበት እኮ ነው አብርሃም ራሱ ነው ሄርሜላንና አብርሃምን ጭራሽ ለመለያየት ብቻ አይደለም ቶታሊ እንዳይገናኙ ሰው መንገድ ላይ ራሱ ሲተላለፍ ይገናኛል እነሱ ግን መንገድ ላይ ራሱ እንዳይገናኙ ለማድረግ ነው ጥረታቸው ሩታ በዚህን አህልክ አልፋ ትሄዳለች ብዬ አስቤ አላቅም በዚህን አህልክ ማለት ነው ጭራሽ ያልተላከ ቴክስት ራሳቸው ልከው ቴክስት ልከሃል ምናምን እሱ እኮ ካንቺ ከተለየ ቆየኩ አብርሃም ካንቺ ከተለየኩ ቆየ አልፈልግም ካለ እንዴ በግድ ነው እንዴ አይደለም ትዳርን በትዳር ፍቺ አይደለም ይቅርና ሰው ከቤተሰቡ ተጣልቶ ይኖራል እኮ አይደል እንዴ አይደለም ባል ከሚስቱ ጋር ይቅርና ሰው ከቤተሰቡ ተጣልቶ ይኖራል ገብቶሻል ከቤተሰቡ ተጣልቶ እስከ መጨረሻ ድረስ ተጣልቶ ይኖራል ምንድነው በዚህ ያህል ሙጥኝ ማለት እንዴ ፍቺ በቃ ይበቃል ይሆነ ይደብራል ሲበዛ ሁሉም ነገር ማርም ሲበዛ ይመራል ይባላል ገብቶሻል ሲደጋገም ሁሉም ነገር ይደብራል ፍቺ በቃ የልጅሽ አባት ነው እናውቃለን አው የልጅሽ አባት ነው ግን ልጅሽን በተገቢው በኩል እያደገ ነው ገብቶሻል የአባት ፍቅር አልጎደለበትም የእናት ፍቅር አልጎደለበትም እግዚአብሔር ይመስገን አባቱም እናቱም አሉ ግን አባትና እናቱ ተለያይተዋል ማለት አያንቺ ህይወት ያንሳል ይጎላል ማለት አይደለም አንቺም የተሻለ ህይወት መኖር ትችያለሽ ገብቶሻል አብርሃም ስለመጣ አብርሃም ስለሄደ አይደለም የተሻለ ህይወት መኖር ትችያለሽ ፍቺ በቃ ደስ አይልም ሴት ልጅ ነሽ ሴት ልጅ ሆነሽ በዚህን አህልክ ዝቅ ማለት ደስ አይልም ሩታ እየሰማሽኝ ከሆነ እያየሽው ከሆነ ማለት ነው ምናልባት አንቺ ላይ ገባሽ ይችላል ትናንትና አምጥቻታለሁ ትጠቅመኛለች ትረዳኛለች ብለሽ ያመጣሻት ፍቅር አብርሃምን ወደ ራሷ ህይወት እየመለሰችው ነው ገብቶሻል ቢገባሽ ማለት ነው ፍቅር መልሳ ራስሽ ላይ ጠላት እየሆነችብሽ ነው ኤፍሬም ሁሉ ነገር ተጋርዶበታል ካንቺ ጎን ያለው ኤፍሬም ነው አይደለ ካንቺ ጎን ያሉት ብዙ አሉ እነ ፈረንጁ አሉ ብዙ አሉ ግን ማለት ነው ቶታሊ ኤፍሬም ሁሉ ነገር ተጋርዶበታል አንቺን የረዳ እየመሰለው አንቺን ያገዘ እየመሰለው አንቺን ግን ወደ ሌላ ነገር ውስጥ ነው ይዞሽ እየገባ ያለው ወደ ሌላ ወደ ሞት ታሪክ የሆነ የሚያስጠላ ህይወት ውስጥ ነው እየገባሽ ያለሽ ሩት እምትሰሚን ከሆነ ማለት ነው እረፊ በቃ የሴት ልጅ ክብርም አይደለም እንደዚህ ማድረግ ክብርሽን የሚጠብቅልሽ ነገር አይደለም ክብርሽን ሁላ አያረጋግጥልሽም ገብቶሻል የሆነ ክብር የሚባል ነገር አለ አንቺ የልጅ እናት ነሽ መጥቷል ኢፋም ሰላም እንዴት ናችሁ ሰላም ነው በሰላም ነው የፈለከው በሰላም ነው የፈለኳችሁ ኤፍሬምም ፈረንጁም ከፈረንጁ ጋር ትናንትና ተገናኝተናል ግን ለየጠራሁት ኤፍሬምም አንተም ምንድነው ሐሳባችሁ ነው ማለት ገብቷል ጠጋብላ አውረም ወደዚህ ምንድነው እቅዳችሁ አላማችሁ ምንድነው እቅዳችሁ ምንድነው አብርሃምን ከሄርሜላ የመለየት እቅድ ነው ያዛችሁት ወይስ ደግሞ አብርሃም አብዶ
ቤት እንዲቀር ነው የምትፈልጉት። ገብቷል? እያደረጋችሁ ያላችሁት ነገር ምናልባት ይገባኛል ኤፍሬም፣ አንተ እያደረክ ያለው ነገር በፊት የአብርሃም ሚስት ነች ሩታ፣ ከበፊት ከቀድሞ ሚስቱ ጋር ነው መሆን ያለበት፣ የልጁ እናት ነች፣ ከልጁ እናት ጋር ነው መቀጠል ያለበት እያልክ ምናምን ልታሰብ ትችላለህ። ግን ደግሞ እሱ እየፈለገ ያለው አዲስን ህይወት ነው መመስረት የሚፈልገው። ታውቃለህ? አዲስን ህይወት ነው መኖር የሚፈልገው። አዲስ ህይወት መኖር እፈልጋለሁ እያለ እናንተ በማይፈልገው መንገድ እያስኬዳችሁት ልጁ አእምሮውን ያጣል። ገብቷል? ከዚህ በፊትም ደንዝዞ ያውቃል አይደለ? ከዚህም በኋላ አእምሮውን ያጣል። ቤት ነው የሚቀመጠው። ቤት አብዶ ፈዞ ደንዝዞ ነው የሚቀመጠው። አንተ ወንድምህ ነው፣ ያንተም ወንድምህ ነው። በዚህን አህል ልክ እንዲሆን መፍቀድ የለባችሁ። ገብቷል? አንተ መፍቀድ የለብህም ግዴታ። በነገር ላይ ግዴታ ወንድምህ መሆን የለበትም። ለሰው ልጅ መልካም ነገር ለማሰብ ለሰው ልጅ መልካም ነገር ምናምን ለማድረግ ወንድምህም መሆን አይጠበቅበትም። ጎረቤት ከሆነ አንድ ቀን ካወቅከው በቂ ነው። የእናንተ ሐሳብ ምንድነው ሐሳባችሁ ነው እያልኩ ምን አደረግን ምንድነው እያላችሁት ያላችሁት? ልጁ እንዴ ቴክስት ላክላት አይደለ? ትናንትና ለሩታ አብርሃም እንደላከው አድርገ ለሩታ ቴክስት አንተ ነው ላክላት። እንዴት አወቅ? ስለማቅ እርግጠኛ ነኝ የእናንተ ሴራ እርግጥ ስለሆነ የሚታወቅ ሴራ ስለሆነ ኤፍሬም የሚታወቅ የሆነ ያልተደበቀ ሴራ ስለሆነ ሴራችሁ ዝም ብለህ ሰው ላይ ማን ነው አትፍረድ። ያላየው ነገር አታውራ። በመጀመሪያ ደረጃ ቴክስት ስልክ አይተሃል ወይስ ገመቱ ይሸለሙ ይተይለ ተወዳድራል? ዝም ብለህ ትገምታለህ ነው? እገምታለሁ። እርግጠኛም ስለሆንኩኝ ነው የምነግርህ። በገመትከው ነገርና ዝም ብለህ ማውራት አለብን። እርግጠኛ ስለሆንኩኝ ነው እኮ እርግጠኛ ነገር ሲያምጣ ፍቅር ኬዝ ያላት ካንተ ጋር ነው የምትቀራረበው፣ ካንተ ጋር ነው። ያ ቴክስት ማንም ሊልከው አይችልም ካንተ ሌላ። ገብቷል? ከአብርሃም ጋር አልጋ ቤት እንድትተኛ ያደረካት አንተ ነህ፣ የላካችኋት እናንተ ናችሁ። በዛ መንገድ ተጠቅማችሁ ፍቅር ለአብርሃም ቴክስት እንድትልክ አደረጋችሁ። በራሱ ስልክ ለሩታ እንዲልክ አደረጋችሁት። ሩታ ደግሞ ቴክስት ልከህልኛል ምናምን አለች። ልክ እንደተፈለገ ሰው መታ ማለት ነው። ገብቷል? ይኸውልህ ሰው አለመፈለጉን ማወቅ እንኳን በራሱ ትልቅ ነገር። ዝም ብለህ አታውራ። በመጀመሪያ ደረጃ እንደመጣለህ ዝም ብለህ አታውራ። የሰማኸኝ ነው? እንደመጣለህ ዝም ብለህ አታውራ። እኛ ያላደረግነው ነገር አድርጋችኋል ብለን እንድታወራ አልፈልግም። ማናችሁም እየመጣችሁ ደግሞ አፋት ትክፈቱብኝ። ያላያችሁትና ያላወቃችሁት ነገር ዝም ብላችሁ ሰው ላይ አትፍረዱ። አንተ አሁን በዝም ብለህ ስለገመትክ ኤፍሬም እንደዚህ ያደርጋል ብለህ ስለገመትክ ማውራት የለብህም። ይኸውልህ ኤፍሬም ገምቼ እኮ አይደለም አንተ ስላደረግከው ነው። ማንም ሊያደርገው አይችልም። በምን እርግጠኛ ነህ እንዴ? ምን ማረጋገጫ አለ? ዝም ብለህ ነው እንዴ ብትወረው? አንተ ስለሆንክ ነው ማረጋገጫው። አንተ ማንም ሊደርስበት አይችልም። ይሄ ልጅ የአብርሃም ስልክ ጋ የሚደርስ ማንም የለም። አንድ ፍቅር ነች፣ አንድ አንተ ነህ። በቃ ሌላ ማንም ሊደርስበት አይችልም። ሲጀመር እኔና አብርሃም እየተገናኘን አይደለም። በመጀመሪያ ደረጃ ገብቶሃል? የሰማኸኝ ነው። እኔና አብርሃም እየተገናኘን አይደለም። ባለፈው ዕለት ነው አንድ ቀን እየተገናኘን ነው። የሰማኸኝ ከሆነ ማለት ነው። ይሄ ደግሞ ቴክስት ደግሞ ተጻፈ የተባለው ትናንት ነው፣ ከትናንት ወዲያ ነው። እኔ ደግሞ በሁለቱ ቀን ውስጥ ከአብርሃም ጋር አልተገናኘሁም። ይሄ ደግሞ አብርሃም ራሱ ነው የሚመሰክረው ነገር ነው። ስላልተገናኘን እኔ እና እሱ ማለት ነው። ዝም ብለህ ሰው ላይ አትፍረድ። ማይሆን ማይመስል ወሬ አታውራ ኤፍሬም። ለአንተ የማወራው ነገር አንዳንዴ እውነቱም ውሸት ነው እናንተ ጋር ማለት ነው። እውነት የሆነ ነገር ለእናንተ ውሸት ነው። ይኸውልህ ከአብርሃም ጋር እየተገናኘች ያለችው ፍቅር ነች አይደለም? ከፍቅር ጀርባ ደግሞ ሁሉ ነገር ሴታፑን የምታዘጋጁላት እናንተ ናችሁ። በምን አወቅሱ እንዴ? ዝም ብለህ አብርሃም ባላወቀው ነገር አታውራ። ለሩታ ቴክስት የምትልከው ወይ አንተ ነህ ወይ ፍቅር ነው። ይኸውልህ እውነቱን ማመን ካልፈለክ አለማመን ትችላለህ፣ ግን እየነገርኩ ነው አሁን ማለት ነው። ስለዛ ልከራከርህ አይደለም። እቅድ ምንድነው? እቅዳችሁ ምንድነው? እንዲያብድ ነው የምትፈልገው? ወንድምህ አይደለም? ምን አደረኩኝ? አብርሃም ወንድም አይደለም? አብርሃም እንደዚህ እንዲሆን ምን አደረኩኝ? የራሱን ህይወት እንዲኖር ለምን አተወውም? የራሱን ህይወት እንዲኖር እኮ ፈቀርነት። የራሱ ህይወት መኖር ያልቻለው እኮ አብርሃም። እንዴት ነው የራሱን ህይወት መኖር ያልቻለው? እናንተ ናችሁ እኮ በሰበብ አስባቡ እየገባችሁ ልጁን ቴንሽን የምታደርጉት አይደል እንዴ? አይ አቡሻ ያልገባ ነገር ማለት ነው። አብርሃም የራሴ ህይወት ልኑር ካለ ማንም ሰው አንደከውም። አሁንም ማሰብ ያለበት ነገር ማለት ነው የራሱ ህይወት መኖር ስለማይፈልገው እንደዚህ እየሆነ ያለው። ማንም ሰው ሳይነካው አብርሃም መኖር ይችላል። ያ ነገር ግን አልፈለገውም ነው። ያኔ ከሄርሜላ ጋር እያለ መጀመሪያ አንተ ነው የበጠበጥካቸው አይደለም? እሺ አሁን ስላለፈው ነገር ናውራ ነው። ስላለፈው ነገር አይደለም። መጀመሪያ አንተ ነው የበጠበጥካቸው አይደለም? ምክንያቱም አንተ ከሩታ ጋር እንዲሆን ስለምትፈልግ አይደል? ከሩታ ጋር መሆን እንዲሆን ስለምትፈልግ አንተ የሄርሜላንና የአብርሃምን አንድ መሆን አትወደውም ባጭሩ ማለት ነው። ስለዛ ደግሞ እሱ መሆን የሚፈልገው ከሄርሜላ ጋር ነው። አንተ ወንድምህ እሺ ወንድምነቱን ካደው፣ ግን ደግሞ የራሱን ህይወት የመኖር መብት አለው ይሄ ልጅ እኮ ይኖራ። እኔ ምን አገባኝ? በሰበብ አስባቡ አትከታተሉት። በቃ ልጁ ህይወቱን ይኑርበት። በቃ ለምን አትተውቱም? መች ህይወቱ አትኖራለች። ሩታም ደግሞ ይኸውልህ ራሷን በዚህን አህል ልክ ዝቅ አድርጋ አብርሃምን መከታተል ታቁም።
ምንድነው የምትለው? አሁንም ቢሆን አንተ ከወንድም በላይ አታስብለትም። ገብቶሃል? አሁን እሱን ለመጣል ምናምን እየሞከርክ ነው ምናምን እያልከው አይደለ? አንተ ከወንድሙ በላይ አስበህለት እዚህ ጋር አሁን አስመስለህ ለማውራት አትሞክር። ገብቶሃል? የሚጎዳውም አብርሃም ተጎዳ ማለት ቤተሰቡ ነው የሚጎዳው። ገብቶሃል? የሆነ ኤፍሬም የሆነ ነገር አብርሃም ላይ ያደርግበታል ማለት ቤተሰቡን ጭምር ነው የሚጎዳው። ገብቶሃል? እናትና አባቱን እና ቤተሰቦችን አንድ ላይ ነው የሚጎዳው። አሁን ግን ዛሬ ከኤፍሬም በላይ ሐሳቢ ሆነ መምጣት አስመሳይነት በግልጽ እየወጣብህ ነው። ገብቶሃል? እዚህ ጋር ብታስመስል ምናምን እኛ በደንብ እናውቃቸዋለን። አሁንም ቢሆን እሺ ቴክስቱ እሱ ላከው አይደለ? እንኳን ላከው እሺ እንኳን ላከው። ሲጀመር ነው አለም ፈረንጆ አንደኛ ባላደረኩት ነገር መታችሁ። ትናንትና ማቤንም አግኝቼው ነበር። ዝም ብላችሁ ነው የምትወሩት። ገብቶሃል? ዝም ብላችሁ ነው የምታስመስሉት። አሁን የአብርሃም ወዳጆች እንዲወዷችሁ ነው ምንድነው ይሄን አክም ታስመስሉት? ወይስ አብርሃም እንዲወዳችሁ ነው? አልገባኝም። በዚህ ልክ እናንተ መታችሁ እኛ ለምትጮት ማን እንዲወዳችሁ ነው? ለማን ብላችሁ ነው እያስመሰላችሁ ያላችሁት? ሲጀመር መወደድ ከሰው ዘንድ አይደለም የሚሰጠው፣ ከእግዚአብሔር ዘንድ ነው የሚሰጠው። እናንተ ያ ነገር አልመሰላችሁ። ከሰው ዘንድ አይደለም ልንገርህ፣ መወደድ አንተ ፈልገህ የምታመጣው ነገር አይደለም እኮ። በዚህ ልክ ከእግዚአብሔር ዘንድ የሚሰጥህ ነገር ሲቀጥል ደግሞ አንተ ወንድምህ ቢሆን በዚህን አህል ልክ ክፉ አትሆንበትም ነበር። እንደ ወንድምነት ቀርበህ ታወራው ነበር። ገብቶሃል? እኔ ትናንትናም የምታወሩት ነገር ሰምቻለሁ። ይኸውልህ የራቁት ቪዲዮ የያዛችሁበት የራቁት ምስል የያዛችሁበት ይሄ ከወንድምነት የሚጠበቅ ነገር አይደለም። ገብቶሃል? ወንድምህ ከሆነ እንደ ወንድምነት ቤት ላይ ትመክረዋለህ። ቤተሰቦቹን ጠርተህ ጋሽዬ አብዬን ጠርተህ ቁጭ ብለህ ታወራዋለህ። እነሱ እንዳይሰሙ ከፈለክ ቁጭ አድርገህ ቤት ላይ ታዋዩዋለህ፣ ታማክረዋለህ። ገብቶሃል? እንጂ በፋይል ይዘናል ፋይል ገለባብጠን ምናምን አስቀምጠናል ምናምን ይኸውልህ ይሄ ልጅ ነገ ላይ ቅስሙ ይሰበራል። ገብቷል? ዛሬ ላይ ምናልባት የሚያደርገው ነገር እንደ ወጣትነት የሆነ የአፍላ እድሜ የሚባለው አይነት ነገር እንደዛ አይነት ነገር አለማወቅ አጥቅቶት ብዙ ነገር ሊያደርግ ይችላል። እኔ አብርሃም ስህተት የለበትም አይደለም። ቆይ ያው ይኸውልህ ልንገርህ፣ አብርሃም ስህተት የለበትም አይደለም። ስህተት ሰርቷል። ግን ደግሞ ስህተቱን ነጭ ነጭ ነው ጥቁር ጥቁር ነው እንደሚባለው ስህተቱን ብቻውን አድርገህ ብታወራው ነው የሚሻለው። እንዳደረኩ ብቻ ነገር አንዴ ሌላ ወሬ ከምናወራ ላፊ ወሬም ከምናወራ እናንተ የጠራህበት ምክንያት ምንድን ነው? አንደኛ ነገር ይኸውልህ ቴክስት ልካር በምትለው ነገር ያላየውና ያልሰማው ነገር በመጀመሪያ ደረጃ አታወራ። ገብቶሃል? አንተ ስለገመትክ እኔ ልክ ያለው ማለት አይደለም፣ ወይ ደግሞ አንተ እኔ ስለጠረጠርክ ኤፍሬም ቴክስት ልኳል ማለት አይደለም። እያስረዳው ነው። የሚገባ ከሆነ እያስረዳው ነው። ቴክስቱ የተላከው ትናንትና ነው፣ ከትናንት ወዲያ ነው። እኔ ደግሞ ከአብርሃም ጋር አልተገናኘውም። የተላከው ደግሞ በአብርሃም ቴክስት ነው። ስለዚህ ይሄ ነገር እኔ ላደርገው አልችልም ብዬ እየነገርኩ ነው። አይታል ራስህ አብራራው። ትናንትና ነው ከትናንት ወዲያ ነው ምናምን ብለህ ስለላክበት ቀን ራሱ ታውቃለህ። ገብቷል? ሁሉ ነገር ታውቃለህ። ልቡ ነው ያውቀዋል። ይኸውልህ አሁን ስለዛቱ አሁን ይኸውልህ እዚህ ጋር ማመን ምናምን እንድታምነኝ እኮ አይደለም የመጣሁት እንድታምነኝ ምናምን ሳይሆን የወንድምነትህ ቢያንስ የወንድምነትህን ድርሻ እንኳን መወጣት ባትችል ቶ በቃ ልጁ እንደ ባዳ ቶ የራሱን ህይወት ይኖር። ይኸውልህ ከከሰረ ሚክሰር ከሄርሜላ ጋር ሆኖ ህይወቱ ይበላሻል ብለህ ወይ ህይወቱ ይበላሻል ብላችሁ ስጋት ውስጥ አትግቡ። እንደውም ይኸውልህ መጀመሪያ ከኖረው ህይወት የተሻለ ህይወት ነው እየኖረ ያለው፣ የተሻለ ሰላም ውስጥ ነው ያለው። ስለዛ አንተ እንደ ወንድምነት እንኳን ማሰብ ባትችል ለሱ እንደ ወንድምነት ለሱ የሆነ መልካም ነገር እንኳን መሆን ባትችል ቶ በቃ ይቅር፣ በቃ ቶ ይቅርብህ። ከሱም ጋር ምንም አይነት ግንኙነት አታድርግ። ገብቷል? ይሄ በዚህ ያህል ክፉ መሆን አይጠበቅብህም ኤፍሬም። አንተም ወንድ ልጅ ነህ። ነገ ላይ ማለት ነው ነገ ላይ አንተ ምን እንደሚገጥም አታውቅም። ነገ ላይ አንተም ፍቅረኛ ትይዛለህ፣ ታገባለህ፣ ትወልዳለህ። ይኸውልህ ሁላችንም ወንዶች ነን አይደል? እዚህ ጋር ሁላችንም ነገ ላይ ምን አይነት ህይወት እንደሚገጥመን አናውቅም። ምን አይነት ህይወት እንደምንኖር አናውቅም። እኔ ክፋት ነው ጋር ነው ዝም ብለህ እኮ ነው እያወራ ያለው አብሽ። እየነገርኩህ እኮ ነው አብርሃም እየኖረው ያለው ህይወት። ይኸውልህ አንዳንዴ የሚያደርገው ነገር ስህተት ነው። በቃ አንተ ስህተቱን ገመና ይኸውልህ አደባባይ ነው የምትወጡበት። እናንተ ገመናውን አደባባይ ነው የምትወጡበት። ለምንድን ነው የምታወጡበት? ለምንድን ነው ገመናው አደባባይ? አብራችሁ እንደ ወንድምነት ቁጭ ብላችሁ አታወሩትም? ቁጭ ብላችሁ ብታናግሩት ተው አብርሃም ተመለስ፣ ከዚህ መንገድ ይሄ መንገድ አይበጅም ብትሉት እንደዛ ነው እንጂ የሚሻለው። አንተ ከዚህ በፊት ዓለም ይወቅልኝ እሪ ማለት አስፈላጊ ነው። ከዛ በፊት አልተወራም። ይኸውልህ ከዛ በፊት እኮ ተወርቷል፣ ግን ደግሞ ይቅርታ ጠይቆ ተመለሰ አይደል? ስማኝ አንዴ አብርሃም ከዚህ በፊት አብዛኛው ሰው በትልልቅ ሰው በሚባል በእኛም በሁሉም ሰው አብርሃም ቁጭ ተብሎ ተጠይቋል። የሰማይ ነው። አንድም ሁለቴ ሶስቴ ብዙ ጊዜ ነው ያጠፋው አብርሃም። አንዴ ብቻ ነው ያጠፋው። ገብቷል? ከማጥፋት ወደ ኋላ የሚል ሰው አይደለም። በመጀመሪያ ደረጃ ሲያጠፋ ግን ከዚህ በፊት ብዙ ጊዜ ተመክሯል፣ ተብሏል። ሽማግሌም ሊሰማ አልቻለም፣ ወጣቱም ሊሰማ አልቻለም፣ እኛንም ሊሰማን አልቻለም። ለዛ ነው አሁን ላይ ብዙ ነገር ጋር እየወጣበት ያለው። ገብቷል አይደል? ስለዚህ አብርሃም
ጥፋት እየደጋገመ ስለሆነ ነው እንጂ ይወጣበት ያለው። የሰው ልጅ አንድ ሁለት ጥፋት ይሰራል። ሁላችንም ጻድቅ አይደለም፣ ግን የሱ ደግሞ ተደጋገመ ነው። ለዛ ነው እንደዚህም እየወጣበት ያለው። እኔ ደግሞ እየነገርኩ ያለው ትክክል አይደለም አልልህም፣ ግን ደግሞ ጥፋቱን አደባባይ ባወጣበት ቁጥር ይሄ ልጅ አለው ገብቷል። ያላደገ ልጅ አለው። ይሄ ገመና የወጣው የዓለም አደባባይ የቃኘው ቪዲዮ ምስል የሚሆን ፎቶ የሚሆን ቪዲዮ ይሁን ለዓለም ከተለቀቀ ልጁ ያየዋል ሲያድግ። አባቴ እንደዚህ አይነት ሰው ነበር ወይ ብሎ ልጁ ራሱ አእምሮ መጎዳቱ አይቀርም ነው እያልኩ ያለሁት ገብቷል። አብርሃም እሺ በዛ ቪዲዮ ተጎዳም በል የአብርሃም ጉዳት አይደለም። አብርሃም ብቻውን አይደለም የሚወድቀው እዚህ ጋር ልዑልንም ይዞት ነው የሚወድቀው ገብቷል። ከዚህ በኋላ የሚመራውን ህይወቱን ቶታሊ ነው የሚገልበት ነው እያልኩ ያለሁት ገብቷል። ምንም ሞራል አይኖረውም። በሰላም እንኳን ቤተሰቦቹ ጋር እንኳን በሰላም ሄዱ ለማናገር እንኳን አቅም ያጣል ገብቷል። የሰፈር ሰው አለ፣ ጎረቤት አለ ገብቷል። የሱ እናትና አባት የጋሽዬ የአብዬ እናትና የነሱ ጎረቤቶች አሉ፣ የሰፈር ሰው አለ። እሺ ኢንተርኔት ላይ ምናምን የሚለቀቀው ምናምን ልጁ ነው በቃ እዚህ ጋር የሚያፍረው ልጁ ነው የሚሸማቀቀው፣ ልዑል ነው የሚሸማቀቀው ኤፍሬም ገብቷል። ይህንን ነገር ምናልባት እናንተ ያገናዘባችሁት አልመሰለኝም ነው እያልኩ ያለሁት ገብቷል። መደበቅ ያለበት ነገር ካለ ቢደበቅ ነው የሚሻለው። ልክ ነህ። ሰው ጥፋቱ በግልጽ ሊነገሩ ይገባል። ግን ደግሞ አንዳንድ የሆነ ይፋ መውጣት የሌለበት ጥፋቶች አሉ። አንድ እየሰማኸኝ ነው አብርሃም። በመጀመሪያ ደረጃ ልጅ እንዳለው ሰው አለ ነው እየሆነ ያለው ገብቷል። ልጅ የወለደ አባት እንደዚህ አይሆንም። በመጀመሪያ ደረጃ ገብቷል። ልጅ የወለደ አባት ክብር አለው፣ ለልጁ ክብር አለው። ነገ ልጄ የሚያድጋር ብሎ ያስባል። ነገ ይሄ ነገር ምሰራው ነገር ልጄ ያያል ብሎ ማሰብ መቻል አለበት። መቼም አብርሃም ሕፃን ልጅ አይደለም ማለት የኔ ታላቅ ነው። ስለዚህ እኔ ያሰብኩትን ሀሳብ መቼም እሱ አስቦ ማለት ለኔ ይከብደኛል። አብርሃም የልጅ አባት እንደሆነ ከተረዳ አሁን የሚያደርገው ነገር ነገ ላይ አሁን አንተ እንዳወራው ነገ ላይ ልጅ ያድግና ይሄ ነገር ያየዋል ብሎ ማሰብ መቻል አለበት። እንደዛ አሁን እንደምታወራው ከሆነ ሉሌ ማደጉ አይቀርም። ሁላችንም ሕፃን ነበርን አድገን ነው እዚህ ደረጃ ላይ ደረስነው። ስለዚህ እሱም ማደጉ አይቀርም። ነገ ላይ አባቴስ ምንድነው ያደረገው አባቴ ምንድነው የሰራው ብሎ መጠየቁ አይቀርም። ገብቷል። ግን ሩታ ለልጇ እንደከፈለችው አብርሃም ለልጁ መክፈል አለበት። ገብቷል። ልጁ እኮ የሩታ ብቻ አይደለም የአብርሃም ጭምር ነው። ስለዚህ ግዴታቸውም የሁለታቸውም ነው። አብርሃም ግን የአባትነት ግዴታ እየተወጣ አይደለም ማለት ገብቷል። እሱ ምንድነው ግዴታው? በቃ ልጅ ወለደ ሩታ ጋር አስቀመጠው በቃ የሆነ ሳለ ይመጣል ያየዋል ምናምን ነገር ለቆት ሄዳል። ግን የአባትነት ግዴታው እየተወጣ አይደለም። የአባትነት ግዴታ ደግሞ ማሳደግ ብቻ አይደለም፣ በብዙ ነገር ነው። ለማደግ ሁላችንም አድርገን የመጣ ነው። ግን ይሄ ልጅ የአባትነት ፍቅር ማግኘት አለበት። ሩታም እንደዚህ እየሆነች ያለችው ልጁ የአባትነት ፍቅር አግኝቶ እንዲያደግ ብላ ነበር ይሄ ሁሉ ጊዜ እንደዛ እያደረገች ያለችው እንጂ እኮ ሩታ ፍቻ አቅርባ በቃ አልፈልግም ብለው ነበር። ግን ለልጇ ስትል ነበር ብዙ ነገር ያደረገችው። አሁን ኦልሬዲ ያ ነገር ተትቷል። ግን ደግሞ አሁን አብርሃም ነው እየደረሰባት ያለው ሩታ ጋር ገብቷል። እኛ ህይወቱ አይኑር አብርሃም ህይወቱ አይኑር አላልንም። በተደጋጋሚ ህይወቱ ኑር ብለናል። ሰላም ለማውረድ ስንል እኔም ሩታም ከዚህ በፊት ይቅርታ ጠይቀናል። ገብቷል። ሰላማዊ ህይወት ለመኖር ስንል ማለት ነው ሁላችንም ጋር ቂም እንዳይኖር ሰላማዊ ህይወት ለመኖር ስንል ይቅርታ ጠይቀናል። ግን እነሱ ሰላማዊ ህይወት አልፈለጉም። ለዛ ነው በተደጋጋሚ ደግሞ የሰው ልጅ ጥፋት እያጠፋ ከሆነ እንዴት ሰላማዊ ህይወት ይኖራል? አንተ እኮ በተደጋጋሚ ጥፋት የምታጠፋ ከሆነ እኮ ሰላማዊ ህይወት አትኖርም። አብርሃም ደግሞ በተደጋጋሚ ነው ጥፋት እያጠፋ ያለው። ስለዚህ እንዴት ሰላማዊ ህይወት ይኖር? እንዴ ሰላሙን መጠበቅ ያለበት እኮ ነው አብርሃም ራሱ ነው። ምን ነክቶ ነው? እኛ እኮ ምንም ያደረግነው ነገር የለም። እሱ እንደዚህ ለመሆኑ እኛ ምንም ያደረግነው ነገር የለም። የራሱ ጥፋት ነው። ራሱ ነው ወጥመድ ውስጥ እየገባ ያለው። ራሱ ነው የሆነ ነገር እያደረገ ያለው። እኛ ጋር መታችሁ ለምን ተከሳሽ ብታደርጉን? እኛ ጥፋታቸውን ወደኛ መሸፈን ይሄ ልማዳቸው ነው፣ አዲስ አይደለም። እንደዚህ የሆነ ነገራቸውን ወይም ደግሞ የሆነ ነገር ራሳቸው ላይ የሚያሳጣቸው ነገር ወይ የሚያፍሩበት ነገር ሲደረግ ወይ ሩታኖች ወይ በሩታ ጎን ያሉ ሰዎች ናቸው ምናምን ማለታቸው የማይቀር ነገር ነው። ገብቷል። አሁንም ያ ቴክስት የላከው ኤፍሬም ነው ምናምን ብለው ደግሞ ሌላ ነገር ራሳቸውን ነፃ ለማውጣት የመጡበት ነገር እነሱን ማስረዳት ድንጋይ ላይ ውሃን እንደማፍሰስ ነው። ገብቷል። ምንም የሚረዱት ነገር የለም። አሁን አብርሃም እየደረሰባት ነው ምንም አላደረገችው ምናምን ብትለው ለሱ ህልም ነው። ምንም የሚገባው ሰው አይደለም። ገብቷል አይደል? ለነሱ ማስረዳት ማለት በምንም ሊገባቸው የማይችሉ ሰዎች ናቸው። አሁንም ቢሆን ጥፋታቸውን የራሳቸውን ጥፋት የራሳቸውን እፍረት ነው ወደ አንተ እየገለበጡ ያሉት። ገብቷል። እነዚህን መረዳት ይከብዳል ብዬ አላስብምና ከዚህ በላይ አቡሽንም ማውራት ነገር የለም። ግን እናንተ በመጀመሪያ ደረጃ በመጨረሻ መልክ ነገር አቡሽም ሆንክ ይሄንን ቪዲዮ የምታዩ ሁላችሁም የአብርሃም ጓደኞችም
ሁላችሁም ልትሆኑ ትችላላችሁ። ያላያችሁት ነገር አትፍረዱ። ሰው እንዴት ነው የሰማውና ያላየውን ይሄ ነው ብሎ የሚያወራው? እንዴ ያላያችሁትና ያልሰማችሁት ነገር ነው። አሁን ያላየም ኤፍሬም እርግጠኛ ስለሆነን እኮ ነው። አሁን ስለሱ እርግጠኛ ስለሆነን ነው። እኔ እርግጠኛ ሳልሆን ላወራህ አልመጣም አይደል? እርግጠኛ ስለሆንኩኝ ነው። ግን ደግሞ በቃ ከአብርሃም ጥፋተኛ ነው። ጥፋተኛነቱን ተቀብያለሁ። ሁላችንም እናውቃለን። ለሚመለከተው አካል ሄደ ከአብርሃም ህይወት በቃ ራቁለት፣ የራሱን ህይወት ይምራበት። አመሰግናለሁ ስለመጣችሁ። አቡሻዬ መጀመሪያ እናንተን መራቅ ይጠበቅባችኋል። እየመጣችሁ አታውሩ።